ይርዳኝ ያልኳችሁ ለዛ ነው። ዋናው ዓላማ ያ ሞዴስ እስር ቤት ላሉ ሴቶች ማለትም አቅም ለሌላቸው መንግስት ትምህርት ቤት ላይ ላሉ ሴቶች አቅም ለሌላቸው ከዛ በተረፈ ገጠራማ ቦታ ላይ ሞዴስን ንጽህና መጠበቂያን ለማያውቁ ሴቶች ለነሱ ሴቶች በስጦታ መልክ የሚሰጥ ነው እንጂ ገበያ ላይ የሚወጣ ሞዴስ አይደለም። ሰው ያንን ከኔ ጋር አብራችሁ ማገዝ የምትፈልጉ ወይም አብረን በምን አይነት ወይ እናድርገው የሚለውን መነጋገር የምትፈልጉ ኤኒ ታይም ኢንስታግራም ላይ ቲክቶክ ላይ ኢንቦክስ አድርጉልኝ። በቻልኩት አቅም ገጠራማ ቦታዎች ላይ የሄድኩኝ ለሴቶች ንጽህና መጠበቂያ ምክንያቱም ሞዴስ እጥረት በጣም 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 አለ። ለተረዳው ለሚያውቀው ያውቀዋል። በተለይ መንግስት ትምህርት ቤት ላይ ሞዴስ እንትን ሲጨርቅ ከዛ ኢንፌክሽን ከዛ የማህፀን በሽታ በጣም ብዙ ነገር አለ። ይህን የሚያውቁት ሴቶች ናቸው። ንጽህና መጠበቂያ ምን ያህል ቫሊዩ እንዳለው የ80 እና የ100 ብር ዕቃ ሊሆን ይችላል፣ ግን ምን ያህል ቫሊዩ እንዳለው እህቶች ያውቃሉ። እኔ እግዚአብሔር ይመስገን ለሴቶች ነው። ኤቭሪባዲ የማዳም ቅመሞች ባይሞላ ችግር ባንቺ በረታ። ሌትስ ጎ። ሞዴሏ ማነች? ሞዴሏ አታውቋትም፣ ሰርፕራይዝ ነች። ጌም ተጮት። ኧረ ተው፣ እኔ ላውራችሁ ብዬ ጌም ልጮት በላታችሁ። 1 ሚሊዮን ታፕ አስገቡልኝ። 1 ሚሊዮን ታፕ የኢትዮጵያን ሪከርድ ለመበጠስ ነው ቅዳችን። በ24 ሰዓት ውስጥ በዘፈን ታሪክ በ24 ሰዓት ውስጥ 700,000 ቪው ነው የታየው። ትልቁ በዘፈን ታሪክ ኢትዮጵያ ውስጥ 700 ለማስገባት ነው እቅዳችን።